ፍቅራችሁ በጥልቅ ዕውቀትና በማስተዋል በስቶ እንዲትረፈረፍ ደግሞ ምን እልላችኋለሁ አለ ጸልይላችኋለሁ። ፍቅር በሞኝነት አይደለም፣ ፍቅር በጥልቅ ዕውቀት። የዚህ ነገር ደግሞ የመጀመሪያው ውጤት ክርስቶስ ኢየሱስ የተቀበልነውን የጽድቅን ሕይወት ደግሞ ፍሬ እንድንገልጥ ያደርገናል። ሰዎች በጸሎት በአምልኮ በእግዚአብሔር ቃል ጥናት የጽድቅን ሕይወት ለመግለጥ ይታገላሉ። ኦብቪየስሊ እነዚህ ነገሮች የጽድቅን ፍሬ እንድናፈራ ግብአት ይሆነናል። ነገር ግን ግቡ ዋናው ደግሞ ፍሬያማ ሊያደርገን የሚችለው ፍቅር ነው። አይሁዳውያን በመሆን ደረጃ የሆኑት ብዙ ነገር አለ። ዘጸአት 19 ላይ ምን ብሏቸዋል? እናንተ ከአሕዛብ መካከል ለኔ የተመረጠ ሕዝብ ናችሁ፣ ንጉሥ ካህናት ናችሁ፣ የተቀደሰ ሕዝብ ናችሁ። ነገር ግን የሆኑትን የሚገልጡት በራሳቸው አቅም እንጂ በእግዚአብሔር አቅም አልነበረም። አትሷይ ነው። ኢሳይያስ ጽድቃችን የመርገም ምንድነው አለ? ጨርቅ ነው። ጳውሎስ ግን ሲናገር እንደዚህ አለ፣ በክርስቶስ ኢየሱስ ያለ የጽድቅ ፍሬ ሞልቶባችሁ ነው። ስለዚህ እኛ የተሰጠን ጽድቅ በክርስቶስ ነው። ያንንም ጽድቅ ደግሞ ኤክስፒሪየንስ የምናደርገው ደግሞ ስሩ ክራይስት ነው። ጽድቁ አለኝ ብለን ዊዛውት ክራይስት ራይቸስ ሆነን መገለጥ እንድንችል እሱ ከኛ ጋር አለ። አብ ሲናገር የክብር ተስፋ የሆነው ክርስቶስ በማ መሆኑ ነው አለ? በእናንተ መሆኑ። እንደዚህ አለ፣ እግዚአብሔር ሆይ ወደ ልመናችን ምን በል ስማ። ነገር ግን ስለ ጽድቃችን ሳይሆን ስለ ብዙ ምሕረትህ። እግዚአብሔር እነዛ ልበ ደንዳና ሕዝብ ሲመራ የነበረው ስለምኑ ነው? ስለ ምሕረቱ እንጂ ስለ መልካም ስለ ጽድቃቸው አይደለም። እኛ ጋር ግን ስለ ምሕረቱ ብቻ አይደለም፣ ስለ ጽድቃችንም ጭምር። ቢኮዝ ጽድቃችን ብለን የሕግን ሥራ አይደለም እናሳየው። በመስቀል ላይ ስለኛ የታረደ የሞተ ዋጋ የከፈለ በሶስተኛ ቀን ከሙታን የተነሳውን የእግዚአብሔር ልጅ ኢየሱስን። ስለዚህ እግዚአብሔር ምሕረቱ ብቻ ሳይሆን ስላለኝ ጽድቅ ሲል ደግሞ ይመልስልኛል። ጽድቄ ኢየሱስ ስለሆነ ነው ብቻ በኢየሱ ነጥዬ እንዳላወራ ደግሞ አም the body of Christ። አንተ የክርስቶስ አካል ነው። ክርስቶስን ካንተ አንተን ከክርስቶስ ለይቶ ነጣጥሎ ማየት አይቻልም። ምክንያቱም ብልት ካደረገ መቼም ቢሆን ብልት ናት። ብልት ደግሞ ከራስ የሚመጣውን ኤቭሪ ኦርደር ኤቭሪቲንግ ደግሞ ይቀበላል። እናንተ ይልና ቅርንጫፍ ናችኋል። እዚህ ቅርንጫፍ ውስጥ ያለው ኤቭሪቲንግ ከግንዱም ይመጣል። ስለዚህ እኛ በጥላው ስር ያለን ብቻ ሳንሆን እኛ በግንዱ ላይ የተሰካን ጭምር። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ምን ውስጥ ለነሱ ንግግራቸው እንደዚህ ነው። እኛ ባንተ ጥላ ውስጥ ምን እንላለን? እናድራለን። እኛ ግን በጥላው ብቻ አይደለም የምንለው፣ እኛ ያንተ ገና ቅርንጫፎችህ ነን። ካንተ ጋር ተሰክተን ፍሬ እናፈራለን። በኢየሱስም የፍሬያማነት ሕይወት ይገለጥባችኋል። እሱ ጻድቅ ከሆነ እናንተም የጽድቅን ሕይወት ታፈራላችሁ። እሱ ታላቅና የከበረ ከሆነ የታላቅነትን የክብር ሕይወት ትገልጣላችሁ። ኤቨር በኢየሱስም ፌለሪቲ በእናንተ ሕይወት ውስጥ አይገለጥም።